ጤና ይስጥልኝ። ወደ ዛሬው የበመንደር ፖድካስት እንኳን ደህና መጡ። በፓወር ፕላትፎርም ላይ አፕሊኬሽኖችን ስትገነቡ አንዳንድ ጊዜ ነገሮች እንዴት ልበል ትንሽ የተዘረከረኩ የሚሆኑበት ጊዜ አለ አይደል? ዛሬ የምናየው በቤማንዳ ቴክኖሎጂ የስልጠና ማቴሪያሎች ላይ ተመስርተን ይህንን የተዘረከረከ ሁኔታ እንዴት አድርገን ወደ ቁጥጥር፣ ወደ መረጋጋት እና ከሁሉም በላይ ደግሞ ወደ ፈጣን የፈጠራ ውጤት እንደምንለው ነው። እስቲ እውነት እንነጋገር ከተባለ ያልተጠናቀቀ ወይም የሆነ ችግር ያለበትን አፕሊኬሽን በስህተት ለዋና ተጠቃሚዎች ልካችሁ ታውቃላችሁ? አዎ፣ ብዙዎቻችን የምናውቀው ደስ የማይል ስሜት ነው። ይሄ እንግዲህ ቁጥጥር የጎደለው የልማት ሂደት የሚያመጣው ትርምስ ቀጥተኛ ውጤት ነው። መልካሙ ዜና ግን ይህንን ችግር ለመፍታት የተረጋገጠና ግልጽ መንገድ መኖሩ ነው። እንግዲህ ከትርምስ ወደ ቁጥጥር የምናደርገው ጉዞ ይህንን ፍኖተ ካርታ ነው የሚከተለው። በመጀመሪያ ስለ ኤኤልኤም መሰረታዊ ንድፍ ወይም ብሉፕሪንት እናያለን። ከዛ ደህንነቱ የተጠበቀ የሥራ መድረኮቻችንን እንቃኛለን። በመቀጠል ስራችንን እንዴት እንደምናሽግ፣ ያንን የታሸገ ሥራ በራስ ስር በሚንቀሳቀስ መንገድ እንዴት እንደምናጓጉዝ እናያለን። በመጨረሻም ደግሞ ሁሉንም ነገር በስርዓት የሚቆጣጠረውን የአስተዳደር ስርዓት እንመለከታለን። እሺ፣ እንግዲያው በመጀመሪያው ምዕራፋችን እንጀምር። የኤኤልኤም ብሉፕሪንት የማለት ለስኬታማ እና ውጤቱ ምን ሊሆን እንደሚችል አስቀድመን መገመት ለምንችልበት የልማት ሂደት መሰረት የሚጥልልን መዋቅር ነው። አፕሊኬሽን ላይፍ ሳይክል ማኔጅመንት ወይም በምህጻረ ቃል ኤኤልኤም ማለት አንድ አፕሊኬሽን ከሐሳብ ደረጃ አንስቶ ተሰርቶ ተፈጥኖ ለተጠቃሚ ቀርቦ ጥገና እስከሚደረግለት ድረስ ያለውን ሙሉ የህይወት ዑደት በተደራጀ መንገድ የማስተዳደር ሂደት ነው። በተለይ እንደ ፓወር ፕላትፎርም ባሉ ሎኮድ መድረኮች ላይ ይህ በጣም ወሳኝ ነው። ሎኮድ ማለት በትንሽ የፕሮግራሚንግ ዕውቀት ትልልቅ ሥራዎችን መስራት መቻል ነው። ኤኤልኤም ደግሞ ይህንን ፍጥነት ከወጥነት ከደህንነትና ከቡድን ሥራ ጋር አብሮ እንዲሄድ የሚያደርግ ሥርዓት ነው። ይሄ ንጽጽር የኤኤልኤምን መሰረታዊ አስፈላጊነት በጣም ቁልጭ አድርጎ ነው የሚያሳየው። ማንም ሰው ያለ ስነ ሕንፃ ንድፍ ቤት ለመገንባት እንደማያስበው ሁሉ አፕሊኬሽንንም ያለ ኤኤልኤም መገንባት ለስህተት፣ ለጊዜ ብክነት እና ለአላስፈላጊ ወጪ ይዳርጋል። እዚህ ላይ ቁጥጥር ስንል ፈጠራን ማቀዝቀዝ ማለታችን አይደለም፣ በፍጹም። ይልቁንስ ፈጠራ በደንብ ሊያብብበት የሚችል የተረጋጋ መሰረት መጣል ማለት ነው። እሺ፣ ብሉፕሪንቱን አይተናል። አሁን ደግሞ ወደ ሁለተኛው ክፍል እንሸጋገር። ኤንቫይሮንመንቶች። እነዚህ እንግዲህ ስራው በተግባር የሚከናወኑባቸው ደህንነቱ የተጠበቁ መድረኮች ናቸው። ልክ ተለያዩ ስራዎችን ለመስራት ተለያዩ ክፍሎች እንደምንጠቀመው ማለት ነው። እያንዳንዱ የልማት ደረጃ የራሱ የሆነ የተለየ ቦታ ያስፈልገዋል። በመሰረቱ የሥራ ፍሰቱ 3 ዋና ዋና ደረጃዎች አሉት። መጀመሪያ በዲቨሎፕመንት ኢንቫይሮንመንት ውስጥ ገንቢዎች በነጻነት ይሞክራሉ፣ ይገነባሉ፣ አዲስ ነገሮችን ያለምንም ስጋት ይፈጥራሉ። ከዛ ስራው ሲያልቅ ወደ ቴስት ኢንቫይሮንመንት ይሸጋገራል። እዚህ ላይ ቁልፍ ተጠቃሚዎች አፕሊኬሽኑን ፈትነው አዎ የፈለግነውን ነገር ይዟል ብለው ያረጋግጣሉ። በመጨረሻም ይህንን ማረጋገጫ ያገኘው ስራ ብቻ በፕሮዳክሽን ኢንቫይሮንመንት ለዋና ተጠቃሚዎች ይቀርባል። ይሄ መለያየት ችግሮች ወደ ዋናው ተጠቃሚ ከመድረሳቸው በፊት ለመከላከል ወሳኝ ነው። እዚህ ጋር ደግሞ ሌላ በጣም አስፈላጊ ነገር አለ። ለየአንዳንዱ ሚና የተለያየ የመዳረሻ ደረጃ መስጠት። ለምሳሌ አንድ ዴቨሎፐር በዴቨሎፕመንት ኢንቫይሮንመንት ውስጥ ሙሉ ስልጣን ይኖረዋል። በቴስት ውስጥ ምናልባት የሆነ ነገር ለማስተካከል የተወሰነ መብት ይሰጠዋል። በፕሮዳክሽን ውስጥ ግን የማየት ብቻ ነው የሚፈቀድለት። ለምን ይመስላችኋል? ምክንያቱም ያልተፈቀዱ ወይም ድንገተኛ ለውጦችን በመከላከል የሲስተሙን ደህንነትና መረጋጋት ለማረጋገጥ ነው። እስቲ እዚህ ላይ ለአንድ አፍታ እናስብ። ግልጽ የሆነ የኢንቫይሮንመንት ስትራቴጂ መኖሩ ለኤልኤም ስኬት ወሳኝ የሚሆነው ለምንድን ነው? ከዚህ ክፍል ልንይዘው የሚገባን ቁልፍ ሐሳብ ይሄ ነው። በአጭሩ ተለያዩ የሥራ ደረጃዎችን መለየት የፕሮዳክሽን መድረካችሁ ያልተጠበቁ ድራማዎች የሚታዩበት ሳይሆን የተረጋጋ አገልግሎት የሚሰጥበት እንዲሆን ያደርጋል። እሺ፣ ኢንቫይሮንመንቶች አሉን፣ ግን ስራችንን ከአንዱ ወደ ሌላው እንዴት ነው የምናንቀሳቅሰው? መልሱ ሶሉሽኖች ናቸው። ሶሉሽኖች እንግዲህ ሁሉንም የአፕሊኬሽኑን ክፍሎች ከዳታ ቴብሎች እስከ ዩዘር ኢንተርፌስ ድረስ በአንድ ላይ አጠቃለው የሚይዙ ኮንቴነሮች ናቸው። እዚህ ላይ በጣም ወሳኝ የሆነ ልዩነት አለ። ሁለት አይነት ሶሉሽኖች አሉን። አንደኛው አንማኔጅድ ይባላል።
ይሄ በዲቨሎፕመንት ኢንቫይሮንመንት ውስጥ ነው ጥቅም ላይ የሚውለው። ልክ እንደ ክፍት ረቂቅ የሥራ ፋይል አስቡት። በቀላሉ መልወጥና ማስተካከል ይቻላል። ሌላኛው አይነት ማኔጅድ ሶሉሽን ይባላል። ይሄ ደግሞ ለቴስት እና ፕሮዳክሽን ነው የሚያገለግለው። ዋናው ባህሪው አንዴ ከገባው በኋላ የተቆለፈ ነው፣ ሊለወጥ አይችልም። ይህ ንጽጽር ሐሳቡን በጣም ግልጽ ያደርገዋል። ማኔጅድ ሶሉሽን ልክ በስጦታ ወረቀት እንደታሸገ ሳጥን ነው። ልንጠቀምበት እንችላለን፣ ግን በፕሮዳክሽን ኢንቫይሮንመንት ውስጥ በድንገት ከፍተን የሆነ ነገር ልንቀይርበት አንችልም። ይህ እንግዲህ ቁጥጥርንና መረጋጋትን ያረጋግጣል። እስቲ አንድ እውነተኛ ዓለምን የሚመስል ምሳሌ እኔ የፕሮጀክት ሥራ አስኪያጅ ማርያ በተወሰነ ስጋት እንዲህ ትላለች። ሊዮ ደንበኛው ማሻሻለያውን እስከ ዓርብ በአስቸኳይ ይፈልጋል፣ ግን ምንም አይነት የሥራ መቆራረጥ እንዲኖር በፍጹም አንፈልግም። እንዴት ነው እንከን የለሽ በሆነ መንገድ የምናቀርበው? ዲቨሎፐሩ ሊዮ በሙሉነት ይመልሳል። ምንም ችግር የለም ማርያ፣ እንደ ማኔጅድ ሶሉሽን እናቀርበዋለን። የተቆለፈና የቨርዥን ቁጥር ያለው ስለሆነ በፕሮዳክሽን ኢንቫይሮንመንት ውስጥ ድንገተኛ ለውጦች የመከሰት ዕድላቸው ዜሮ ነው። አያችሁ፣ ትክክለኛውን የሶሉሽን አይነት መጠቀም እንዴት ለንግድ ሥራው መረጋጋት እንደሚሰጥ። እስቲ ራሳችንን እንጠይቅ። አንድን አፕሊኬሽን ለተጠቃሚ ለማድረስ በማኔጅድ እና በአንማኔጅድ ሶሉሽን መካከል ያለው ቁልፍ ወሳኙ ልዩነት ምንድን ነው? ከዚህ ክፍል የምንይዘው ዋናው ነጥብ ይሄ ነው። ማኔጅ ሶሉሽኖች ቁጥጥር ያለው ሊገመት የሚችልና ከሁሉም በላይ ደግሞ ደህንነቱ የተጠበቀ የሚያሰማራት ሂደት ቁልፍ ናቸው። በአራተኛው ክፍል ደርሰናል። ሶሉሽኖቻችንን በፍጥነትና በደህንነት ለማንቀሳቀስ የሚረዱንን ሁለት ወሳኝ ነገሮች እናያለን፣ ቨርዥኒንግ እና ፓይፕላይኖች። ይህን እንደ አውቶሜትድ አውራ ጎዳና ልናስቡ እንችላለን። ሲማንቲክ ቨርዥኒንግ ማለት የአንድን ሶሉሽን የለውጥ ታሪክ ለመከታተል የምንጠቀምበት ስያሜ ነው። 3 ቁጥሮች አሉት። የመጀመሪያው ቁጥር ሜጀር፣ ከበፊቱ ጋር የማይጣጣም ትልቅ ለውጥ ሲኖር ይቀየራል። ሁለተኛው ማይነር፣ አዲስ ባህሪ ሲጨመር ይለወጣል። ሶስተኛው ፓች፣ ደግሞ ትንንሽ የስህተት ማስተካከያዎች ሲደረጉ ይቀየራል። የዚህ ጥቅም ምንድን ነው? በቡድን ውስጥ ያለ እያንዳንዱ ሰው የለውጡን መጠንና ተጽዕኖ በጨረፍታ እንዲረዳው ያደርጋል። CI/CD ፓይፕላይኖች ደግሞ ልክ እንደ ፋብሪካ ማጓጓዣ ከበቶች ናቸው። ሂደቱን በሙሉ በራስ ስር ያከናውናሉ። አንድ ዴቨሎፐር ስራውን ሲጨርስ ፓይፕላይኑ ተረክቦ ይገነባዋል፣ ይፈትነዋል እና ወደሚቀጥለው ኢንቫይሮንመንት ያደርሰዋል። እንደ ፓወር ፕላትፎርም ፓይፕላይንስ እና አዙር ዴቭኦፕስ ያሉ መሳሪያዎች ይህንን አውቶሜሽን እውን የሚያደርጉልን ናቸው። እሺ፣ ወደ መጨረሻው እና ምናልባትም ከሁሉም በላይ አስፈላጊ ወደ ሆነው ክፍላችን ደርሰናል። ገቨርናንስ ወይም አስተዳደር። ይሄ የረጅም ጊዜ መረጋጋትንና ደህንነትን የሚያረጋግጥ የመጨረሻው የማረጋገጫ ነጥብ ነው። የቤማንዳ ቴክኖሎጂ ማቴሪያል እንደሚያሳየው ድርጅቶች ጠንካራ አስተዳደርን ለማስፈጸም የሚረዱ ብዙ ቁልፍ መሳሪያዎች አላቸው። ለምሳሌ የልህቀት ማዕከል ወይም ሲኦኢ ማስጀመሪያ ኪት ድርጅቱ የፓወር ፕላትፎርምን አጠቃቀም እንዲቆጣጠርና እንዲያሳድግ ይረዳል። የዳታ መጥፋት መከላከያ ፖሊሲዎች ደግሞ የድርጅቱ ምስጢራዊ መረጃዎች ባልተፈቀደ መንገድ ከሌሎች አገልግሎቶች ጋር እንዳይጋሩ ይከላከላሉ። እነዚህ ሁሉ በአንድ ላይ ጠንካራ የአስተዳደር መሰረት ይጥላሉ። ይህንን ንጽጽር በጣም ነው መወደው። ገቨርናንስን ለፕላትፎርማችን እንደ አየር ትራፊክ መቆጣጠሪያ ማማን እንመለከተው እንችላለን። ዋና ስራው የእያንዳንዱ አፕሊኬሽን በደህና መድረሻው ላይ እንዲያርፍ እና የተዳደመውን ሕግ እንዲከተል በማድረግ አጠቃላይ ስርዓቱን ከውድቀትና ከትርምስ መጠበቅ ነው። አሁን እቅዱ ግልጽ ሆኗል ብዬ አስባለሁ። ከትርምስ ወደ ቁጥጥር የሚደረገውን ጉዞ በዝርዝር ተመልክተናል። አሁን ጥያቄው ወደ እናንተ ነው። ከልማት ሂደቱ ትርምስ ውስጥ የትኛውን ክፍል ነው መጀመሪያ የሚቆጣጠሩት? እነዚህ መርሆች በመተግበር የፓወር ፕላትፎርም ልማቷን ከተዘረከረከ ሁኔታ በደንብ ወደ ተደራጀ እና በጣም ቀልጣፋ ሂደት መቀየር ትችላላችሁ። ጊዜ ሰጥታችሁ ስላዳመጣችሁ ከልብ አመሰግናለሁ።